ግራ የተጋባው የአውሮፓ ፖለቲካ ዛሬም በዩክሬን ጉዳይ ያልተግባባ የሚመስል ግን ደግሞ ሞስኮውን ጫና ውስጥ በመጠኑም ቢሆን የሚያስገባ ውሳኔ አሳልፈዋል። ታዲያ በዚህኛው አጋጣሚ ደግሞ ሩሲያ በዩክሬን ላይ ከባድ የሚባል የአየር ጥቃት ማድረሷን አዳሩን ይፋ መሆኑ ደግሞ የተለያዩ ፖለቲካዊ ተንታኞች አስቸጋሪ ጊዜ ላይ ቀጠናው እንዳለ ለመገመት አያዳግትም እንዲሉ በር ከፍተዋል። ባለ 27 አባላቱ አውሮፓ ህብረት እንዳይንቀሳቀስ ያገደውን የሩሲያን ሀብት ሳይነካባት የ105 ቢሊዮን ዶላር ገንዘብ ብድር ለዩክሬን መከላከያ ድጋፍ የሚሆን መስማማቱ ደግሞ ሌላ አቅጣጫ ያለ ሆኗል። የአውሮፓ ህብረት መሪዎች ከወለድ ነጻ የሆነውን ገንዘብ ለኪየቭ ለመስጠት መስማማታቸው እንዲሁም ለሚቀጥሉት 2 ዓመታት ጥቅም ላይ የሚውል መሆኑ ለኪየቭ እንደ በጎ ዜና የሚቆጠር ሆኗል። ነገር ግን ብዙ ጥያቄዎች አሁንም ዘለንስኪ አለኝ ይላሉ። በሌላ በኩል የሩሲያን ሀብት አሳልፎ መስጠት አለመቻሉ በአውሮፓ ፖለቲካ ውስጥ አለመግባባቱ ከትላንቱ ዛሬ እየተካረረ መምጣቱን የሚጠቁም ያደርገዋል። የአውሮፓ ህብረት ምክር ቤት ፕሬዚዳንት አንቶኒዮ ኮስታ የዩክሬን ጦር በፋይናንስ እንዲጠናከር እንዲሁም ሩሲያን ለመከላከል አቅም እንዲኖረው ገንዘቡ ያሻዋል ያሉ ሲሆን በኢኮኖሚው ረገድም የምትጠቀምበትን እድል ለዩክሬን ይፈጥርላታል በሚል ስምምነቱን በበጎ ተመልክተውታል። አዳሩን አውሮፓ ህብረት ያሳለፈው ውሳኔ ዲፕሎማሲያዊ ነው ቢባለም የሩሲያን ሀብት ላለመንካት ጥንቃቄ ማድረጉ ፖለቲካዊ ጦሱን ነገ ከነገ ወዲያ እንደሚከፋ ተገንዝበዋል። ይህም የሞስኮን ፖለቲካ በአውሮፓ ህብረት ውስጥ መግባቱን ያሳያል እየተባለ ይገኛል። 105 ቢሊዮን ዶላር ገንዘብን ለዩክሬን የሚሰጠው ስምምነት በ2026ና 27 በኪየቭ ፖለቲካ ውስጥ ያለውን ክፍተት የሚሞላ ሊሆን እንደሚችልም የተነገረለት ነው። የአውሮፓ ህብረት መሪዎች ዱላ ቀረሽ ሙገት ለ16 ሰዓታት ካደረጉ በኋላ ቢስማሙም የምክር ቤቱ ፕሬዚዳንት ኮስታም የፋይናንስ ምንጩን በግልጽ አላስቀመጡም። ከካፒታል ገበያ ሀብቱን እንሰበስባለን ከማለት የዘለለ ሀሳብ ኮስታ መስጠት አለመፈለጋቸው ፖለቲካዊ አለመግባባቱን በግልጽ የሚያሳይ አድርገዋል። የአውሮፓ ህብረት መንግስታትና ፓርላማው አሁንም በሩሲያ ማዕከላዊ ባንክ ሀብት መሰረት ውይይቶችን አጠናክሮ የሚቀጥሉ ሲሆን ችግሮች አሁንም ወደ ውጥረት የሚወስዱ ሊሆኑ ይችላሉ ተብሏል። የአዳሩ ስምምነት የሃንጋሪን፣ ስሎቫኪያና ቼክ ሪፐብሊክን የፋይናንስ ግዴታ የሚነካ እንዳልሆነም ሰነዱ ያትታል። ይህ ደግሞ የሞስኮን ጫና በአውሮፓ ፖለቲካ ውስጥ የሚጠቁም ያድርገዋል። ይህ ማለት ለዩክሬን ወታደራዊ ድጋፍ ማድረግን የማያበረታቱ ሀገራት ሀሳባቸው ትርጓሜ ውስጥ ገብቷል ነው። የሩሲያ ሀብት ሳይንቀሳቀስ ከቆየ በኋላ ውይይት ተደርጎበት እንደ ሁኔታው ውሳኔ ሊያልፍ እንደሚችል አሁንም ሀሳቦች እንዳሉ ተጠቁመዋል። የአውሮፓ ህብረት መሪዎች በሩሲያ የታገደው ሀብት ዙሪያ ቢወያዩም ፖለቲካዊ በሆነው መንገድ አውዳሚና የተለያዩ ውስብስብ ጉዳዮች በመኖራቸው አሁን ላይ ሩሲያ እንደምትለው መስማማት ተስኗቸዋል። ምናልባትም የሩሲያን ሀብት አሳልፎ መስጠት ዋጋ የሚያስከፍላቸው ሀገራት በተለይም እንደ ቤልጅየም ያሉትን የተለያየ ጫና ውስጥ ለማየት ግድ ብሏቸዋል። ጉዳዩ በቀላሉ የሚታይ እንዳልነበረም ተወስቷል። 217 ቢሊዮን ዶላር ገንዘብ እንኳን ለአማራ ነው እንደውም የተባለው እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነን የለ እንዴ ነው የተባለው። እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። እና ምንም አንደኛም የሚሸማቀቅ አማራ የለም። በብልጽግና እጅ ተላልፎ ተሰጥቶ ለብልጽግና ሄዶ በብልጽግና እጅ የሚሟሟ አማራ ከዚህ በኋላ እንዳይኖር ነው እየሰራን ያለ ነው። የአማራ ህዝብ ይሄንን ዘመን ይሻገራል። ይሄንን ዘመን ይሻገራል። ይሄንን ክፉ ጊዜ ይሄንን መከራ ያልፋል የአማራ ህዝብ። ይሄንን ለብልጽግና ለወዳጅም ለጠላትም መናገር እንፈልጋለን። እናልፈዋለን እንደ አማራ ህዝብ። ዛሬ ወገኖቻችን ሀገር አልባ ሆነው በየቦታው በስቃይና በመከራ በእንግልት የሚያሳልፉበት በሰቀቀን የሚያሳልፉበት ዘመን እንደሚያበቃ ይሄንን በእርግጠኝነት መናገር ይችላል። ደረቴን ነፍቼ ነው የምናገረው። ለምን ስለምን ቀይረው ይሄንን መናገር ስለሚያስፈልግ ነው። የኤርትራ ሚዲያዎች በዚህ በአማራ በተለይ አማራ ተወላጅ ሆነው የቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ወደ ሀገር ቤት የመመለስ ችግር የሚገጥማቸው ልሂቃን ካሉ በተለይ ደግሞ የተለየ አደጋ እንዳለ እንግዲህ አማራውን አስሮ እያሰቃየ ነው ያለው ይህ አገዛዝ። የቻለውን ይገላል፣ የቻለውን አማራ ያሰቃያል፣ የቻለውን ይሰውራል፣ ይገላል፣ ያግታል። እውነት ለመናገር ተጨባጭ የሆነ ትሬት ያለበት ህዝብ ነው የአማራ ህዝብ እንደ ህዝብ ማለት ነው። ስለዚህ ይህንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ
እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፈቃደኛው እንደተሆነም